ናችሁ? ዛሬ ወሽድ ቡና ሚክሮብ ወሽድ ቡና የሊሙ አለና እሱን ሮስት ሳደርግ አሳያችኋለሁ እና በዛውም ስለ ሚክሮብ እናወራለን። አሁን የሃርቨስቲንግ ሲዝን ላይ ስለሆነ ሚክሮብ ምን ይመስላል የሚለውን ነገር እንዴት እየሄደ ነው የሚለውን ነገር ወሽድ ቡናዎች ደርሰዋል እና ስለሱ እናወራለን ማለት ነው። ስለዚህ ይሄንን ሮስት ላደርግ መጀመሪያ ግን ይሄኛው ምንድነው ከላዩ ላይ ያለው ሸሚዝ አይደለም ፓርችመንት ነው የምንለው። ስለዚህ መጀመሪያ ፈለፍለዋለሁ ሀሊንግ ማሽን ስላለን በመፈልፈያ ፈለፍለውና ከዛ በኋላ እናያለን ምን አይነት ከፈለፈልኩት በኋላ ከለሩን ሁሉ ነገር ቼክ እናደርጋለን። ከዛ ውጪ የሊሙ ቡና ነው እንዳልኳችሁ። ስለዚህ ልፈልፍለውና ከዛ ሮስት አድርገነው ደግሞ ለቅምሻ ይዘጋጃል ማለት ነው። ፈለፍለው ሀሊንግ ማሽን አለን እዚሁ። ስለዚህ መጀመሪያ ፈለፍለውና ከዛ በኋላ ምን ይመስላል የሚለውን ነገር አብረን እናያለን። ሞይስቸር ቼክ እናደርጋለን። የሚወጣውን አሳያችኋለሁ። ስለዚህ ወሽድ ቡናዎች ሲመጡ በዚህ መልኩ በፓርችመንት መልኩ ነው የሚመጡት። ከዛ ፓርችመንቱን ፈልፍለን ደግሞ ቪኖ አለ። ከዛ በኋላ እሱን ሮስት እናደርግና ደግሞ ለነገ ቅምሻ ይዘጋጃል ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ነው። ስለዚህ ሀለራችን ይሄንን ይመስላል። ቡናውን የምንከተው እዚህ ውስጥ ነው። እዚህ ውስጥ እንከተውና ቡናውን ከዛ በኋላ ይሄ ዘግተን ከላዩ ላይ ብረት አለው እሱን ጭነን ከዛ በኋላ መፈልፈል እንጀምራለን ማለት ነው። ከዛ እንደምታዩት እዚህ ጋር ገለባው ይወጣል። ይሄ ፓርችመንት ከላይ ያለ ገለባው ይወጣል። ከዛ በኋላ ቢኑን ደግሞ እዚህ ውስጥ እናገኛለን እንትን እንላለን ማለት ነው። ስለዚህ አሁን ቡናውን ከትቼ ላሳያችሁ። ቡናውን ከተና ምን እንደሚመስል ላሳያችሁ። ይሄላችሁ ቡናውን ከትቻለሁ። አሁን ውስጥ ነው ይሄን ይመስላል። ከዛ በኋላ ተከድናለሁ ማለት ነው። እንደዚህ ከከደንኩት በኋላ ብረት አለው ብያችኋለሁ። ላይ እንሸፍንበት። ይሄ ላይ የምናስቀምጥበት ይሄኛው ብረት አለ። ይሄኛው ብረት አለ። ይሄን ከተዋለው እንደዚህ ታችን ግድ ማረጋታለሁ። ቺን እንደዚህ ያጣቃታለሁ። አያችሁት? ይሄኛው እናጠብቀዋለን። ለምን እንዳይንቀሳቀስ ብረቱ ወደ ጎን ወደ ታች እና እንዳይሄድብን ይሄን እናጠብቀዋለን። ከዛ እዚህ ጋር ተሞልቷል። ስንት ደቂቃ መሆን እንዳለበት በዛ መሰረት ቼክ አደርጋለሁ ማለት ነው። አሁን ግን ስለከተትኩት ቡናውን ሶኬቱን ሰክቼ ኦን አድርጌ ሀል ማድረግ ይጀምራል ማለት ነው። ፓወራ አላርጎታል ትንሽ ደመዘዘ። ስለዚህ አሁን ሀል ስላደረገው እቺን ከፍቼ እንደዚህ እቺኛውን ከስር አውጣትና እዚህ ውስጥ ነው ቡና ያለው ማለት ነው። ስለዚህ ገላው ፓርችመንቱ ይኸው እንደዚህ ወጥቷል። ለብቻው ደግሞ ቢኑ እዚህ ውስጥ አለ ማለት ነው። ስለዚህ እሱን ዘርግፌ ላሳያችሁ። እንዴት ነው የምዘረግፈው? ይሄን መጀመሪያ አደርገዋለሁ። ከዛ በኋላ ታች ካረኩት በኋላ እቺን አወጣታለሁ። ከዛ ወደ ጎን አድርጌ ገለብጠዋለሁ ማለት ነው። ካሜራውን ይዤ ስለማይመቸኝ ነው መገልበጥ እና አሳያችኋለሁ። ያው ቡናውን እዚህ ውስጥ የተፈለፈለው ቡና እዚህ ውስጥ ነው የሚሆነው። አያችሁት? እዚህ ውስጥ ነው የሚቀመጠው። ከዛ በኋላ ይሄንን ገለብጠውና ቢኑን ለብቻው ገለብጠዋለሁ ማለት ነው። ከዛ እንዴት ነው የምገለብጠው? ይሄንን እንደዚህ ካስጠጋው በኋላ ይሄኛው እንደዚህ አሰኛለሁ። ከዛ በኋላ ይሄን አውጣዋለሁ ማለት ነው። ይሄን ካወጣሁት በኋላ ቡናውን መገልበጥ እችላለሁ። ስለዚህ የፈለፈልኩት ቡና ይሄን ይመስላል። ይሄ እንደምታዩት ወሽድ ነው። ይሄን ይመስላል። ፓርችመንት ነበር ያስገባሁት። አሁን ቢኑን አግኝተናል ማለት ነው። ስለዚህ መጀመሪያ የማደርገው ነገር ምንድነው? አሁን ተፈልፍሏል። ይሄ ቡና እንደምታዩት ቅድም ፓርችመንት ነበር፣ አሁን ፈልፍያለሁ። ወሽድ ቡና ነው፣ የሊሙ ግሬት ቡና ነው። ስለዚህ ሞይስቸሩን ቼክ እናደርጋለን፣ ስክሪን ቼክ እናደርጋለን እና እንለቀዋለን። ከለቀምን በኋላ ሮስት አደርጋለሁ ማለት ነው። ሮስት አደርግና ለነገ ለቅምሻ ይዘጋጃል ማለት ነው። ስለዚህ አሁን
ስለዚህ አሁን ሚክሮብ ላይ ነን። መጀመሪያ ሞይስቸር ቼክ አደርጋለሁ። ሞይስቸር ቢደርኔ ካረኩት በኋላ እና እንከታለሁ እዚህ ውስጥ አረብ ካምፒንግ የሚላል አዩት ይታያል አይደለ? ስለዚህ ቡና እንከታለሁ እዚህ ውስጥ ሙሉ መሆን አለበት። ሙሉት ስትከቱት ቡናውን ከዛ ሞይስቸር ቼክ አደርጋለሁ። ከሞይስቸሩ በኋላ ስክሪን እናያለን። ቲፕስ 10.7 ነው የሚለው። ድጋሚ ቼክ እናድርገው። ትንሽ ለወስድ ቡና ያው ሚክሮብ ሆኖ ትንሽ ሞይስቸሩ ወረድ ይላል። ድጋሚ ቼክ እናድርገው። አሁን 10.7 ነው። አሁን ደግሞ 10.6 ትንሽ ወረድ ብሏል። ሲታኝክም ትንሽ ደረቅ ያለ ነገር ነው። ቡና ጠጣው አይደለም ጥሩ ነው፣ ግን ትንሽ ወረድ ያለ ሚክሮብ ደግሞ ወረድ ያለ ትንሽ። ለሶስተኛ ጊዜ ቼክ እናድርገው። አስር ነጥብ 5 ነው። ስለዚህ ወደ 10.6 አካባቢ ሞይስቸር ብለን እንይዘዋለን። ስለዚህ ሞይስቸሩን በዚህ ሞይስቸር ከለካን በኋላ ስክሪን ቼክ እናደርጋለን ማለት ነው። ስለዚህ ስክሪኑን ስንሰራ ስክሪን የሆነው በጣም ትንሽ ነው። ትንሽ ነው ስክሪን የወጣው። ስለዚህ እሱን ኮንፊግ እናደርጋለን፣ ለብቻ እናስቀምጠዋለን። ከዛ ደግሞ ከልቃሚ ደግሞ የወጣውን ደግሞ ለብቻ እናስቀምጣለን ማለት ነው። ስለዚህ ከዚህ ላይ ደግሞ የሚወጣውን ለብቻ እናወጣዋለን፣ ልቃሚ ማለት ነው። ግሬፕሱ ወስድ ስለሆነ ብዙ ልቃሚ ነው እናወጣዋለን። አንዳንድ እሱ ግሬቱ ቡናዎች ወስድ ሲሆኑ ክሊን ነው። በብዛት ክሊን ቡናዎች ናቸው። ግን ብሮክን ቡናዎች ምናምን ካገኘን እነሱ እናወጣለን። የማስሮ ቡናዎች ሊኖሩ ይችላሉ፣ እነሱ እናወጣለን። ኢንሴክት የበላቸው ቡናዎች ካሉ እነሱ እናወጣለን። በፈንገስ የተጠቁ ቡናዎች ካሉ እነሱ እናወጣለን። ስለዚህ እነሱን ለብቻ እናወጣና ቡናውን ሮስት እናደርጋለን ማለት ነው። እሺ እና ሚክሮብ ቡና እየገዛችሁ ነው። ቼሪ ሚክሮብ ቡና ትንሽ ተወደደ አይደለ? ቼሪ እየተወደደ ነው። ትንሽ የብሮክን ቢኖች አሉት እና ትንሽ ኢንሴክት የበላቸው ቢኖች አሉት። ስለዚህ እሱን እናወጣለን። እሱ ግዴታ መውጣት አለበት እና አንዳንድ ኢቫቸው ቡናዎች አሉት። ኒክሮፕ ሲባል ግን ምንድን ነው ታውቃላችሁ አይደለ? ኒክሮፕ ሲባል የአሁን ሃርቨስት የሚደረገው ቡና ኒክሮፕ ነው የሚባለው። ባለፈው ዓመት ደግሞ ስንሸጠው የነበሩት ቡናዎች ደግሞ እስከዚህ ዓመት መጨረሻ ማለት በፈረንጆቹ ስንሸጣቸው የነበሩት ቡናዎች ደግሞ ኦልድ ክሮፕ ነው የሚባለው። ስለዚህ አሁን ላይ ሃርቨስት የሚደረጉት ቡናዎች ምንድን ናቸው? ኒክሮፕ ናቸው። ስለዚህ ወስድ ኒክሮፖች በደንብ ይደርሰዋል። ከ15 ቀን በኋላ ይደርሳል። አንዳንድ አካባቢዎች አሁን ሎላንድ ላይ ያሉ አካባቢዎች ቡናዎቹ ቶሎ ነው የሚደርሱት። ምክንያቱ ደግሞ ቡና ሞቃት አካባቢዎች ስለሆኑ ቢኑ ቶሎ ማቹር ያደርጋል ወይም ደግሞ ቶሎ ይበስላል። ስለዚህ ቶሎ ይደርሳል። ቀድሞ የሚደርሱት ዝቅተኛ ቦታ ላይ ያሉ አካባቢዎች ናቸው። ከፍተኛ ቦታ ላይ ደግሞ ያሉ አካባቢዎች ትንሽ ይቆያሉ። ለምን? ቅዝቃዜው ቢኑን ቶሎ ማቹር እንዳያደርግ ያደርገዋል ወይም ደግሞ ቶሎ እንዳይበስል ያደርገዋል። ስለዚህ ቀስ ብሎ ነው የሚበስለው። ግን ኳሊቲ ላይ ስናይ
የሎላንድ ኤሪያዎች ላይ ያሉ ቡናዎች ኳሊቲያቸው ትንሽ ወረድ ያሉ ቡናዎች ናቸው። ሃይላንድ ላይ ደግሞ ያሉ ቡናዎች ኳሊቲያቸው ትንሽ ከሎላንድ ይበልጣሉ። ለስፔሻሊቲ ቡናዎች የሚወሰዱት የሃይላንድ አካባቢ ላይ ያሉት ቡናዎች ናቸው ማለት ነው። ከተለቀመ በኋላ ምንድነው የምናደርገው? ሮስት እናደርገዋለን። ዋለን የሮስቲ ማሽን አለን። ስለዚህ ሮስት አደርገዋለሁ ማለት ነው። ስለዚህ ሮስቲ ማሽኖችን ላሳያችሁ፣ ሮስት አድርግ ላሳያችሁ። ሳምፕል ወስዳለሁ፣ ለሮስት ለማድረገው ቡና ወስዳለሁ። ከዛ በኋላ ሮስት አደርገዋለሁ ማለት ነው። ይህ በዚህ መልኩ ካደረግን በኋላ ሮስት አደርጋለሁ። ሮስት አድርግ ደግሞ ሮስቲ ማሽናችን ያ ነው። ስለዚህ ሮስት አደርግ አሳያችኋለሁ ምን ይመስላል ሮስቲንግ የሚለው እና ቼሪ ፕራይስ እንዳልኳችሁ ትንሽ ጨምሯል እና እስከ 200 ድረስ እስከ 220 ድረስ እየተሸጠ ነበረ። እስከ አንዳንድ አካባቢዎች ላይ ለምሳሌ ጉጂ፣ ሲዳሞ ምናምን ሲሆን ቡናዎቹ ይወደዳሉ። ሎላንድ ላይ ያሉት ደግሞ እስከ 163 ብር ፐር ኬጂ ማለት ነው። እስከ 163 ብር፣ 164 ብር እንደዛ እየተሸጡ ነበረ። አሁን ሮስታችን እየደረሰ ነው። ስለዚህ አሁን ጥሩ ነው፣ ይበቃዋል። አሁን ይበቃዋል። ትንሽ ኢማቹር ቢኖች አሉት። ቅድም እንዳልኳችሁ ትራቂም አይቼዋለሁ። እነዚህ ፓከሮቹ ኢማቹር ቢኖች ናቸው። ስለዚህ ይቀዝቅዝና ከዛ ለነገ ቅምሻ ይዘጋጃል ማለት ነው።